ሰላም የተወደዳችሁ በዛሬው ቪዲዮ ብሮኮሊ ለስኳር ህመምተኞች እንዴት ጤናማ የምግብ አማራጭ እንደሆነ በዝርዝር እንመለከታለን። ብሮኮሊም በአስፈላጊ በሆኑ ንጥረ ነገሮች የተሞላ የአትክልት አይነት ሲሆን በውስጡም የተለያዩ ንጥረ ነገሮችን ይዟል። በመጀመሪያ እንግዲህ ፋይበር ወይም የምግብ አሰር ይዟል። ብሮኮሊን የሚሟሟና የማይሟሟ ፋይበር ጉልህ ምንጭ ነው። የሚሟሟ ፋይበር የደም ስኳር መጠንን ለመቆጣጠርና የኮሌስትሮል መጠንን ለማሻሻል ይረዳል። የማይሟሟ ፋይበር ደግሞ የምግብ መፈጨትን ያበረታታል። ብሮኮሊን ሌላኛው በተለያዩ ቫይታሚኖች የበለጸገ ነው። ለምሳሌ እንደ ቫይታሚን ሲ፣ ቫይታሚን ኬ እና ቫይታሚን ኤን ይዞ ይገኛል። እንዲሁም በማዕድናት እንደ ፎሌት፣ ፖታሲየም እና ካልሲየምንም ይዞ ይገኛል። የብሮኮሊን የግላይሴሚክ ኢንዴክሱን ስናይ 15 ነው። ይህም ዝቅተኛ ነው ማለት ነው። በዚህ የተነሳም የስኳር ህመምተኞች ቢመገቡት የደም የስኳር መጠንን ቶሎ አይጨምርም ማለት ነው። ሌላው የግላይሴሚክ ጭነት ወይም ሎድ ነው። ይህ የምንለው እንግዲህ አንድ ምግብ ውስጥ ያለውን የግላይሴሚክ ኢንዴክሱን እና የካርቦሃይድሬት መጠንን በአንድ ጊዜ በምንመገበው መጠን ለክተን ከግምት የምናስገባበት ሲሆን ብሮኮሊን የግላይሴሚክ ሎዱ ወይም ጭነቱን ስናይ 0.5 ነው። ይህም ወደ 0 የተጠጋ ነው። በዚህ የተነሳም የደም ስኳር መጠን ላይ አነስተኛ ተጽዕኖ ይኖረዋል ማለት ነው። ብሮኮሊን ለስኳር ህሙማን እንዴት ይጠቅማል? የመጀመሪያው የደም ስኳር መጠንን ለመቆጣጠር ይረዳል። ውስጥ ያለው ከፍተኛ ፋይበርና የምግብ መፈጨትንና የስኳር መመጠጥን ይቀንሳል። ይህም የደም የስኳር መጠንን ለማረጋጋትና ምግብ ከተመገበን በኋላ የሚከሰት ከፍተኛ የደም ስኳር መጠንን መጨመርን ለመከላከል ይረዳል። እንዲሁም ኢንሱሊን አቅርቦትን ለማሻሻል ይረዳል። አንዳንድ ጥናቶች እንደሚያሳዩት እንደ ብሮኮሊን ያሉ ከርሲፍላወር አትክልቶች መመገብ የኢንሱሊን አቅርቦትን ሊያሻሽል ይችላል። ይህም አይነት 2 የስኳር በሽታን ለመቆጣጠር ወሳኝ ነው። ሌላው በብሮኮሊን ውስጥ የሚገኘው ሰልፎራፔን የተባለ ውህድ በዚህ ውስጥ ትልቅ ሚና ይጫወታል። ሌላው የሰውነት መቆጣትን ለመቀነስ ነው። የስኳር በሽታ ብዙውን ጊዜ ስር የሰደደ ኢንፍላሜሽን ጋር የተያያዘ ነው። ብሮኮሊን የያዛቸው አንቲኦክሲዳንቶች እንደ ጸረ ብግነት ውህዶች በሰውነት ውስጥ ኢንፍላሜሽን ለመቀነስ ይረዳሉ ማለት ነው። እንግዲህ ብሮኮሊ ለስኳር ህሙማን እንዴት አድርገው ቢመገቡት ይመከራል የሚለውን ስናይ የምግብ ዝግጅቱን በእንፋሎት ማብሰል፣ መጥበስ ወይም ደግሞ በድስት ውስጥ ማብሰል ወይም ብሮኮሊን ጥሬውን መብላት ንጥረ ነገሮቹን እንግዲህ በውስጡ ያዙትን ለመጠበቅ በጣም ጥሩ መንገዶች ናቸው። አንዳንድ ጠቃሚ ውህዶችን ሊቀንስብን ስለሚችል ከመጠን በላይ ማብሰልን ያስወግዱ። ተጨማሪ ደግሞ ጣፋጭና ማጣፈጫዎችን መጨመር የካሎሪና የካርቦሃይድሬት ይዘትን ሊጨምሩ ስለሚችሉ መጠንቀቅ ያስፈልጋል ማለት ነው። መልካም ጊዜ